ሰላም ቤተሰቦች፣ ዛሬ አሪፍ በሆነ ቪዲዮ ተመልሰናል። ራስ ላይ አተኩር። አብዛኞቻችን አብዝተን ስለ ሰዎች እንጨነቃለን፣ ስለ ማይጠቅሙ ነገሮች እናስባለን፣ መቀየር እንፈልጋለን። እኛ እንድንቀየር ግን የሆነ ሰው እንዲመጣ ወይም ሁኔታዎች እንዲስተካከሉ እንፈልጋለን። ራሳችን ላይ አናተኩርም። አንተ ግን ወደ ራስህ ባየ ቁጥር ውጫዊ ነገሮች ሁሉ መስተካከል ይጀምራሉ። ሰዎች እንኳን ወደ አንተ ማየት የሚጀምሩት አንተ ራስህ ላይ ስታተኩር ነው። ሁላችንም ጥልቅ መሻቶች አሉን፣ አብዝተን የምንፈልጋቸው በስራ፣ በትዳር፣ በፍቅር ግንኙነት፣ በትምህርት፣ ብቻ በህይወታችን በጣም የምንፈልጋቸው ነገሮች አሉ። ውጫዊ ነገሮቻችን ግን እየጠበቅን ማሳካት አንችልም። ወደ ውስጣችን ማተኮር አለብን። ወደ ራሳችን ማየት አለብን። አንተ የምችለውን ሁሉ ስታደርግ ነው ፈጣሪ የማይቻል የሚመስለውን የሚያደርግልህ። ኢምፖሲብል የሚባሉ ነገሮችን የሚታሳካው ካንተ የሚጠበቁ ነገሮችን ካደረግህ ነው። ካንተ የሚጠበቀው ራስ ላይ ማተኮር ነው። እንዴት አድርገህ ነው ወደ ራስ የምታተኩረው? ህይወትን የምትቀይረው በራስ ምን አድርገህ ነው? ስለዚህ በዚህ ቪዲዮ በደንብ እናወራለን። እሱን ከመጀመራችን በፊት ግን ይህን ቻናል ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። የመጀመሪያው ነገህን አስብ። ለነገ አስብ እንጂ አትጨነቅ። ስለ ነገ ማሰብ ራስ ላይ ማተኮር። አሁን ያለው ጸባይ፣ ማንነትህ የት ነው የሚያደርስህ? አብዛኛው ጊዜን በምንድን ነው የምታጠፋው? ስለማይጠቅም ነገር እያሰብክ ነው። ስለማይጠቅም ነገር እየተጨነክ ነው። በማይጠቅሙ ወቅታዊ ጉዳዮች ላይ እየተከራከርክ ነው። ጊዜን የምታሳልፈው ምን እያደረግክ ነው? አሁን ባለህበት የዛሬ 10 ዓመት ያለውን መቀላቀል ትፈልጋለህ? ባለህበት ቆማት ትፈልጋለህ? በቃ ስለ ነገ አስብ። ምንድን ነው ህይወት ላይ እንዲፈጠር የምትፈልገው? ከ5 ወይም ከ10 ዓመት በኋላ ከአልጋ ስትነቃ ምንድን ነው ህይወት ላይ ማየት የምትፈልገው ነገር? በነገራችን ላይ ይህን ለማሰብ ዕውቀት አይጠይቅም፣ ልምድ አይጠይቅም፣ ወይም ደግሞ የተለየ ችሎታ አይጠይቅም። ፍላጎትና ፍላጎት ብቻ። ምንድን ነው የምትፈልገው? ነገ ህይወት ላይ ምን እንዲፈጠር ትፈልጋለህ? በጣም ወሳኝ ጥያቄ ይሄ ነው። በነገራችን ላይ በጣም የምንወዳቸው የምናደንቃቸው ሀብታም የምንላቸው ወይም ደግሞ ታዋቂ የምንላቸው በህይወታቸው ደስተኛ የሆኑ ሰዎች በሙሉ አንድ ነገር ያመሳስላቸዋል። እነዚህ ሰዎች ስለ ዓላማ ላያውቁ ይችላሉ። ስለ ህልም ወይም ደግሞ ስለ ጎል ምናምን ላያውቁ ይችላሉ። ግን አንድ ነገር ያውቃሉ። ነገ ምን እንደሚፈልጉ ወይም ምን ላይ እንደሚደርሱ አእምሯቸው ውስጥ የሆነ ስዕል አለ። ለዛ ነው ዕውቀት አይጠይቅም ያልኳችሁ። ነገ ምን መሆን እንደምትፈልግ ወይም ምን ቦታ መድረስ እንደምትፈልግ አስብ። ይህ የመጀመሪያው ነው። አስበህ ነው ወደ ተግባር የምትገባው። ራስ ላይ ማተኮር ስለ ነገ በማሰብ ይጀምራል። ሁለተኛ፣ ቅድሚያ የምትሰጠውን ለይ። ራስ ላይ ማተኮር ከጀመርክ፣ ስለ ነገ ማሰብ ከጀመርክ የየትኛውን የህይወትህ ክፍል ነው ቀድመህ ማስተካከል ያለብህ? ስራህን ነው? ትምህርትህን ነው? የትዳርህን ነው? ወይም ደግሞ የገንዘብህን ነው? ብቻ የትኛውን የህይወትህን ክፍል ነው ማስተካከል ያለብህ? ወጥ እንኳን ጣዕሙ የሚጣፍጠው ቅደም ተከተሉን ከጠበቅለት ብቻ ነው። ሽንኩርቱን ማስገባት እያለብህ ቲማቲሙን ከከተትከው
የፈለከው ወጥ አይመጣም። የህይወትህም ጣዕም የሚወሰነው ቅድሚያ በምትሰጣቸው ነገሮች ነው። ቅድሚያ ለፈጣሪ ስጥ። ምክንያቱም ሰዎች ቢሸሹም ቢተው እንኳን የማይተው ሁሌም ካጠገብህ የማይለየው ፈጣሪን አስቀድም። ከዛን ከፈጣሪ ቀጥሎ ለራስህ ቅድሚያ ስጥ። ለጤና አንተ ጤነኛ ስትሆን ነው፣ ደህና ስትሆን ነው ለሰዎች የምትቆመው፣ ለሰዎች የምትኖረው። ስፖርቱን ስራ፣ ራስን ተንከባከብ። ከዛን ለቤተሰቦችም ቅድሚያ ስጥ። ደስታን የምትካፈለው ሐዘንም የምታሳልፈው ከነሱ ጋር ነው። ከዛን ደግሞ ለስራም ስጥ። ትልቅ ቦታ የሚያደርስህ የምትለፈው ልፋት ነው፣ ትምህርት ነው። ከዛም በመጨረሻ ግን ለአይምሮክ ቅድሚያ ስጥ። ለመዝናናት፣ ለማረፍ፣ ለመንፈስህ ቅድሚያ ስጥ። እነዚህን ነገሮች ኦርደር ከሰጣቸው ቅድሚያ ለማን እንደምትሰጥ ካወቅ ህይወትህ ይቀየራል። በነገራችን ላይ ቅድሚያ የምትሰጣቸው ነገሮች ናቸው ህይወትህ ላይ ትልቅ ውሳኔዎችን የሚወስኑት። ቅድሚያ የምትሰጠውን ካላወቀ ግን ገና በጠዋት እንደተነሳ ስለ ሰዎች በማሰብ ነው የምትጀምረው፣ በመጨነቅ ስራው እንዴት ይሆን፣ እዳይን እንዴት ከፍላለሁ፣ ገንዘብ ከየት አመጣለሁ፣ ዛሬ ደግሞ ቀኔ ምን ይመስላል ብለህ ነው ተረብሸህ የምትጀምረው። መንፈስህ ካንተ ጋር አልተረጋጋም። ስለዚህ ማስተካከል ከፈለክ ይህን ነገር ለይተህ እወቅ። ለየትኛው የህይወትህ ክፍል ነው ቅድሚያ የምትሰጠው? ራስ ላይ ማተኮር ማለት አንዱም እሱ ነው። ሶስተኛው ራስ ላይ ማተኮር ከፈለክ ጠዋትህን አሳምር። ሳይኮሎጂ እንደሚለው አብዛኛው የሰዎች ባህሪ ተገንብቶ የሚያልቀው ጠዋት ላይ ነው። ከ3 ዓመት እስከ 8 ዓመት ያለው እድሜ ነው ይላሉ። በልጅነታችን ተገንብቶ ያልቃል ጸባያችን። የቀን ውሎአችንም ተገንብቶ የሚያልቀው የመጀመሪያው 2 ሰዓታት ነው፣ ከእንቅልፍ እንደተነሳን ያለው ሰዓት። ይህም ማለት ከእንቅልፍ እንደተነሳ ያለችው 2 ሰዓት ቀሪውን 22 ሰዓት ይወስናል ማለት ነው። በነገራችን ላይ ህይወታችንን የሚወስኑት በጣም ትናንሽ ብለን የምንንቃቸው ነገሮች ናቸው። ስለዚህ ትምህርት ቤት የምትሄድ ከሆነ ከ2 ሰዓት በፊት ተነስተህ ጸልይ፣ አመስግን፣ ስፖርት ስራ፣ ሻወር ግባ። ከዛም መንፈስን የሆነ ፖዚቲቭ ኢነርጂ ይሞላዋል፣ ትረጋጋለህ። አብዛኛው ሰው ከአልጋው ሲወርድ አንተ ብዙ ነገር ትጨርሳለህ። ቀድመህ 2 ሰዓት ከተነሳ ጠዋትህን አንተ ተወስነዋለህ። ይሄ ውሎህን ያሳምረዋል፣ ራስ ላይ እንድታተኩር ይረዳሃል። ከዚህ በላይ ራስ ላይ ማተኮር ምን አለ? ቤተሰቦቻችን እስከዚህ ቪዲዮን የተመለከታችሁ ከሆነ እንደተመቻችሁ ተስፋ አደርጋለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ እና ላይክ በማድረግ የቻናላችን ቤተሰብ ይሁኑ። እናመሰግናለን።